የኢንጂነርስ የዩቲዩብ ቻናል ተከታታዮች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ ደግሞ ስለ ኢላስቶሜሪክ ቤሪንግ አዲስ ሀሳብ ይዘን መጥተናል ማለት ነው። ስለዚህ ቤሪንግ ምንድን ነው በሚለው እንጀምራለን ማለት ነው። ስለዚህ ቤሪንግ ማለት በሱፐር ስትራክቸር እና በሳብስትራክቸር ድልድይ ላይ ወይም ብሪጅ ላይ በሱፐር ስትራክቸር እና በሳብስትራክቸር መሃል የምትገኝ ኮምፖነንት ነች ማለት ነው። ኢላስቶሜሪክ ቤሪንግ የምትባለው ማለት ነው። ያ በምስሉ ላይ እንደምታዩት ኢላስቶሜሪክ ቤሪንግ በሁለቱም በሱፐር ስትራክቸር እና በሳብስትራክቸር መሃል የሚገኝ ኮምፖነንት ነው ማለት ነው። ሱፐር ስትራክቸር ማለት ከቤሪንጉ በላይ ያለው ሱፐር ስትራክቸር የሚባለው፣ ከቤሪንጉ በታች ያለው ደግሞ ሳብስትራክቸር ነው ማለት ነው። ከቤሪንጉ በላይ ያለው ያው ዴክ ስላብ አለ፣ ገርደር አለ፣ ዲያፍራም አለ። እነዚህ ሙሉ ሱፐር ስትራክቸር ናቸው የሚባሉት። ሰብስትራክቸር የሚባለው ደግሞ እና አቢትመንት፣ ፒር፣ ከዛ ደግሞ ፉቲንግ፣ እነዚህ ሰብስትራክቸር ይባላሉ ማለት ነው። ስለዚህ በሁለቱም መሃል የምትገኝ ኮምፖነንት ነው እቺ ቤሪንግ። ስለዚህ ቤሪንግ ምንድን ነው ጥቅሙ? ቤሪንግ ካለ ምንድን ነው የሚጠቅመን የሚለው ሀሳብ እዚህ ጋር ማንሳት ያስፈልጋል ማለት ነው። ስለዚህ ቤሪንግ አብዛኛው ጊዜ በጣም ትላልቅ ስፓኖች ሲሆኑ ብሪጅ ላይ ትላልቅ ስፓን ሲሆን ሌንግዙ በጣም ትልቅ ሲሆን የምንጠቀምበት ኮምፖነንት ነው። ነገር ግን ትናንሽ ከሆኑ ያው እዛ ያለው ሮቴሽን እዛ ያለው ሆሪዞንታል ሙቭመንት ራሱ ብሪጁ ሬዚስት ማድረግ ስለሚችል ብዙም ቤሪንግ ላይ ያስፈልግ ይችላል ማለት ነው። ነገር ግን በጣም ትላልቅ ሲሆኑ ሎንግ ስፓን ወይም ላርጅ ስፓን ሲሆን ግን የግድ ቤሪንግ ያስፈልጋል ማለት ነው። ስለዚህ የቤሪንግ ጥቅም ምንድን ነው ካላችሁኝ፣ አንደኛው እና ዋነኛው ሎድ ትራንስፈር ለማድረግ ነው። ከላይ የሚመጣውን ክብደት ወይም ከዴክ ስላቡ ቀጥታ የሚመጣውን ክብደት ወዴት ትራንስፈር ያደርጋል ማለት ነው፣ ያስተላልፋል ማለት ነው፣ ወደ ሳብስትራክቸር። ሱፐር ስትራክቸር ከዴክ ስላብ አለ፣ ስላቡ አለ፣ ትልቁ ስላብ፣ ገርደር አለ፣ ዲያፍራም አለ። የነዚህ ቶታል ሎድ ወይም ቶታል ክብደት ቀጥታ ወዴት ያልፋል ማለት ነው፣ ወደ አቢትመንት፣ ወደ ፒር እና ወደ ፉቲንግ ትራንስፈር ይሆናል ማለት ነው። ቀጥሎ በሁለተኛ የምናየው ምንድን ነው ማለት ነው፣ አለው ሆሪዞንታል ሙቭመንት። ሆሪዞንታል ወይም የአግድም እንቅስቃሴ ሲኖር መፍቀድ የሚችለው ማን ነው ማለት ነው? ቤሪንግ ነው። ነገር ግን ቤሪንግ ከሌለ ሆሪዞንታል ሙቭመንት ቢፈጠር፣ ለምሳሌ እርዝኩክ እዛ ቦታ ላይ ቢፈጠርና ብሪጁ ቢፈርስ፣ ቤሪንግ ከሌለ ኤግዛክትሊ መፍረስ ግዴታው ነው ማለት ነው። ምክንያቱም ቤሪንግ ሆሪዞንታል ሙቭመንት ስለሚፈቅድ ማለት ነው። ሆሪዞንታል ሙቭመንት የግድ ኮንሲደር መደረግ ካለበት የግድ ምን ማድረግ አለብን ማለት ነው? እዛ ቦታ ላይ እዛ ብሪጅ ላይ ቤሪንግ ማስቀመጥ ይኖርብናል ማለት ነው። ስለዚህ ሆሪዞንታል ሙቭመንቱ እዚህ ጋር የሚፈቅደው ቤሪንግ ነው ማለት ነው። ስለዚህ ቀጥሎ ያለው ምንድን ነው ማለት ነው? አለው ሮቴሽን ኦፍ ደ ገርደር ወይም ደ ብሪጅ ቤንድስ አንደር ሄቪ ሎድ። ለምሳሌ ትልቅ ጭነት የያዘ መኪና በድልድዩ ቢያልፍ ገርደር ምን ያደርጋል ማለት ነው? ሮቴት ያደርጋል። ስለዚህ ሮቴት ሲያደርግ እዛ ላይ ኮንትሮል ማድረግ የሚችለው ማን ነው ማለት ነው? እዚህ ጋር ቤሪንግ ነው ማለት ነው። ቤሪንግ ከሌለ ግን እዚህ ጋር ገርደር ላይ የሚፈጠው ሮቴሽን በጣም ከባድ ይሆንና ብሪጁ ምን ያደርጋል ማለት ነው? ኮላፕስ ላይ ያደርግ ይችላል ማለት ነው። ስለዚህ ስለ ቤሪንግ ይሄን ያህል ካልን ማለት ነው፣ ቤሪንግ ምን ምን ኮምፖነንት አለው የሚለው ደግሞ እኔ ቤሪንግ ከምን ከምን የተሰራ ነው የሚለውን ማለት ነው። ስለዚህ ያቺ ቤሪንግ የምትባለዋን ኮምፖነንት በመጀመሪያ ስቲል ፕሌቶች አሉ፣ የብረት ፕሌት አሉ፣ ብረቶች ናቸው፣ ከላይ ይደረጋሉ። መሀል ላይ ደግሞ የሚደረጉት የምታዩቸው ሌየሮች ደግሞ ምንድናቸው ማለት ነው? ረበር ሌየር ነው ማለት ነው። እንደ ጎማ አይነት ነገር ነው። እነዚህ ረበር ሌየሮች ይባላሉ ማለት ነው። እንደ ጎማ አይነት ናቸው መሀል ላይ የሚገኙት ማለት ነው። ከላይና ከታች የሚገኙት ደግሞ ሁለቱም ፕሌቶች ናቸው፣ ስቲል ፕሌት ማለት ነው። ቦልት አላቸው። ቦልት ማለት ማሰሪያ የግድ መታሰር አለበት። እዛ ብሪጅ ላይ ስናስቀምጠው ቤሪንጉ የግድ ምን መሆን አለበት ማለት ነው? መታሰር አለበት። ስለዚህ ብሎኑ ለምንድን ነው የሚያስፈልገው ማለት ነው? ብሎኑ ቦልቱ የግድ ለማሰሪያ ነው የሚያስፈልገን ማለት ነው። ይታሰራል። ከዛ ሮቴሽንም ቢሆን ሆሪዞንታል ሙቭመንትም ቢሆን እንደፈለገ ማድረግ ይችላል ማለት ነው ቤሪንግ። ስለዚህ ኮምፖነንት ኦፍ ቤሪንግ የሚባሉት እነዚህ ናቸው ማለት ነው። መሀል ላይ ረበር አለ። ከዛ ቀጥሎ በሁለቱም ሳይድ ቶፕ እና ቦቶም ደግሞ ስቲል ፕሌቶች አሉ። የግድ ስቲል ፕሌቶቹ እንደዚህ አይነት ነገር ናቸው ማለት ነው። ምን አላቸው እዛ ጋር? ቦልት፣ የሚታሰር ቦልት አለው ማለት ነው። ይታሰራሉ፣ ፊክስ ይደረጋሉ ማለት ነው። ስለዚህ ኮምፖነንት ኦፍ ቤሪንግ የሚባለው ኢላስቶሜሪክ ፓድ አለ። ኢላስቶሜሪክ ፓድ ማለት ረበር ሌየር፣ መሀል ላይ ያሉት እነዚህ ረበር ሌየሮች የሚባሉ ናቸው። ይሄ በሌየር ነው። ስለዚህ ከስርና ከላይ ደግሞ ስቲል ፕሌቶች አሉ፣ ቶፕ እና ቦቶም ማለት ነው። ቶፕ እና ቦቶም ናቸው። አንዳንዴ ደግሞ ምን ይደረጋል? 3 ሌየር ይሆንና
ቶፕ ሚድል እና ቦቶም ይደረጋሉ ስቲል ፕሌቶች ማለት ነው። ስለዚህ ለምንድን ነው እነዚህ ስቲል ፕሌቶች ከነ ቦልታቸው ለምንድን ነው የመጡት እዚህ ቤሪንግ ላይ ምንድን ነው ጥቅማቸው የሚል እኒ ስለዚህ ምንድን ነው የሚያስፈልገው ማለት ነው እዚህ ጋር ስቲል ፕሌት ለምን መጣ አካል they prevent the rubber from burning sideways under heavy load በጣም ከባባድ ሎዶች ሲያርፉበት ወይም መኪና ሲያልፍ ትላልቅ ሎድ ያላቸው መኪኖች ሊሆኑ ይችላሉ ሌላ ነገር ሲያልፍ ማለት ነው የግድ በዛ ልክ ስቲል ፕሌት ካልተደረገበት ማለት ነው ምን ይሆናል ማለት ነው ያ ቦታ ፊክስ ተደርጎ ለምሳሌ ሆሪዞንታል ሙቭመንት ሲኖር ወደዚህ ወደዛ ሲል ማለት ነው ወደ ሌላ ቦታ አይወጣም እዛ ቦታው ላይ ባለበት በደንብ ታስሮ እንዲቆይ ያደርገዋል ማለት ነው ከላይና ከስር ሲታሰር ማለት ነው ስለዚህ የግድ ረበሩ መሀል ላይ ያለው ረበር ያልኳችሁ ቀደም ማለት ነው ከላይና ከስር ሲታሰር አጥብቆ ይዘውና ወዴትም መሄድ አይችልም ማለት ነው ስለዚህ ወደዚህም ወደዛም መሄድ አይችልም በጣም ከባድ ሎድ ቢመጣ እንኳን ሬዚስት የማድረግ አቅሙ በጣም ትልቅ ነው የሚሆነው ማለት ነው ስለዚህ የስቲል ፕሌቶቹ ፊክስ መደረግ በቦልት ዋናው ጥቅም ይሄ ነው ማለት ነው ለዛ ነው ስቲል ፕሌት እዚህ ጋር አድ ማድረግ ያስፈልገው ማለት ነው ሙሉ በሙሉ እንዴት ነው ካልኩሌሽኑ የሚሰራው ቤሪንጉ ሳይዙ እቺ የቤሪንጓ ሳይዝ ምን ያህል ነች እንዴት ነው ኤሪያዋ እንዴት ነው የሚታወቀው ስንት በስንት ነች የሚለው ስለ ሼፕ ፋክተር ስለ ሼር ስትረስ ስለ ሁሉም ስለ ሆሪዞንታል ሙቭመንቱ ምን ያህል ነው ሙቭ ማድረግ ያለበት የሚፈቀደውስ ምን ያህል ነው የሚለውን እናየዋለን ማለት ነው ስለዚህ ምንድነው የተሰጠን እዚህ ጋር ኢላስቶሜሪክ ቤሪንግ ፎር ሲምፕሊ ሳፖርትድ ዲዛይን ብሪጅ ስፓን ሌንግዙ ስንት ነው ማለት ነው 12 ሜትር ነው ማለት ነው ስለዚህ ሌንግዛችን 12 ሜትር ነው ቶታል ሎዱ እዛ ብሪጅ ላይ የሚያርፍ ጠቅላላ ያለውን ክብደት ሙሉውን የምንገልጽበት ነው ማለት ነው ይሄኛው ቶታል ሎድ የሚለው እዚህ ጋር ያየነው ምንድነው ዴድ ሎድ እና ላይቭ ሎድ እዛ ያለው 1500 ኪሎ ኒውተን እንደ ኤግዛምፕል ወስደናል ማለት ነው ማክሲማም ሆሪዞንታል ሙቭመንት ዲዩ ቱ ቴምፕሬቸር አሁን እዚህ ጋር ስለ ሆሪዞንታል ሙቭመንት በኋላ ላይ እናያለን ማለት ነው ነገር ግን ማክሲማም የሚባለው ሙቭመንት ሆሪዞንታሊ ሙቭ ማድረግ ያለበት ብሪጁ ማክሲማም ሆሪዞንታል ሙቭመንቱ ስንት ነው ማለት ነው በሙቀት ምክንያት 12 ኤምኤም ነው ማለት ነው ከዛ የራበሩ ሽር ሞድለስ ስንት ነው 0.8 ኒውተን ፐር ኤምኤም ስኩዌር ነው ማለት ነው አሎብል ስትረስ ቤሪንጉ አሎብል ስትረሱ ይሄን ያህል ነው ብለን ማስቀመጥ ይኖርብናል ምክንያቱም አሎብል ስትረስ የቤሪንግ ከያዝን ማለት ነው ቤሪንጉ ማክሲማም ሎድ መሸከም የሚችለው አሎብል ስትረሱ 12 ኒውተን ፐር ኤምኤም ስኩዌር ነው ተብሎ ተሰጥቶናል ማለት ነው እንደ ኤግዛምፕል እዚህ ጋር ስለዚህ አብዛኛው ጊዜ ኢራ የሚጠቀመው የቤሪንግ ሼፕ ደግሞ ላሚኔትድ ኢላስቶሜሪክ ቤሪንግ ፕሌት የሚባለውን ነው ስለዚህ ላሚኔትድ ኢላስቶሜሪክ ቤሪንግ የሚባለው እዚህ ጋር አብዛኛው ጊዜ ኢራ ምን ያደርጋል ማለት ነው ከ2 እስከ 3 ሌየር ኦፍ ስቲል ፕሌት ይጠቀማል ማለት ነው ኢራ ሁሌ ከ2 እስከ 3 ሌየር ኦፍ ስቲል ፕሌት ለላሚኔትድ ኢላስቶሜሪክ ቤሪንግ ፕሌት ይጠቀማል ማለት ነው ስለዚህ እዚህ ጋር የተሰጠን ምንድነው ማለት ነው ከ2 እስከ 3 መጠቀም እንችላለን ነገር ግን እኛ ወሰድነው ስንት ነው 3 ሌየር እንውሰድ እስቲ ብለን ጀምረናል ማለት ነው ስለዚህ 3 ሌየር ከሆነ ፕሌታችን 3 ከላይ አንድ ፕሌት አለ ከነ ቦልቱ ማለት ነው መሃል ላይ አንድ ፕሌት ታችኛው ላይ ደግሞ አንድ ፕሌት አለ ከነ ቦልቱ ረበር ደግሞ 3 ናቸው መሃል ላይ ያሉት 1 2 3 አሉ ሶስቱም አንዱ ረበር ቲክነሱ 20 ኤምኤም ነው ብለን ይዘናል አንዷ ስቲል ፕሌት ደግሞ 6 ኤምኤም ነች ብለናል ማለት ነው ስለዚህ እዚህ ጋር ምንድነው ማድረግ ያለብን ማለት ነው ቅድሚያ ስቴፕ 1 ቤሪንግ ሳይዝ ካልኩሌት ማድረግ አለብን እንዴት ነው ቤሪንግ ሳይዛችን ካልኩሌት ማድረግ የምንችለው የሚለውን እኔ ስለዚህ ቤሪንግ ሳይዛችን ካልኩሌት ማድረግ ያለብን ምንድነው ማለት ነው እዚህ ጋር የተሰጠን ሌየር ስንት ነው 3 ባለ 3 ነው ስለዚህ ምንድነው የምናደርገው ቶታል ቤሪንግ ሳይዝ ከሆነ የምንፈልገው ቤሪንግ ሳይዝ ለማግኘት ከፈለግን ማለት ነው ቲክነስ ኦፍ ረበር መሃል ላይ ረበር 3 አሉ ብለናል ሲደመር ቲክነስ ኦፍ ምንድነው ማለት ነው እዚህ ጋር ፕሌት ስቲል ፕሌት ማለት ነው ብረቶቹ ስለዚህ ረበሩ ስንት ነው 3 ፕሌት ነው ብለናል አንዷ ሌየር ስንት ነች ማለት ነው 20 ኤምኤም ነች ሲደመር ፕሌቱ ስንት ነው ብለናል ስቲል ፕሌቱ 6 ኤምኤም ነው ስለዚህ 3 ናቸው በ6 ይሄ ይሆናል ማለት ነው ስለዚህ 78 ኤምኤም ትሆናለች ማለት ነው ሙሉውን 78 ኤምኤም ነው ማለት ነው ፕሌታችን ቤሪንግ ሳይዙ ማለት ነው ሄይቷ ምንድነው ማለት ነው 78 ኤምኤም ነው ማለት ነው
ነገር ግን ቲክነስ ኦፍ ረበር ስንት ነው ከተባልን የረበሮቹ የሶስቱ ማለት ነው 60 ኤምኤም ይሆናል ማለት ነው። ስለዚህ ቶታል ቤሪንግ ሳይዛችን ይሄ ይመስላል ማለት ነው። ስለዚህ ቀጥለን ምንድነው የምናየው ማለት ነው ኤሪያ ኦፍ ቤሪንግ ወይም ቤሪንጋችን ስንት በስንት ነች የሚለውን ካልኩሌት ለማድረግ የግድ ምን ማድረግ አለብን ማለት ነው ኤሪያውን ማወቅ ያስፈልገናል ማለት ነው። ስለዚህ ቀጣይ ምንድነው ካልኩሌት ማድረግ ያለብን ማለት ነው ቤሪንግ ኤሪያ፣ ምክንያቱም ቤሪንጓን ስንት በስንት እንደሆነች ማወቅ አለብን ማለት ነው። ስለዚህ ቤሪንግ ኤሪያው እንዴት ነው ካልኩሌት ማድረግ የምንችለው የሚለውን እኔ ቤሪንግ ኤሪያ ካልኩሌት ለማድረግ እዚህ ጋር ምን እናደርጋለን ማለት ነው ኤሪያ ኦፍ ቤሪንግ ለማግኘት ከላይ የሚመጣውን ቶታል ሎድ አለ ሲካፈል ለአለወብል ቤሪንግ አለወብል ስትረስ እናካፍላለን ማለት ነው። ስለዚህ ከላይ የሚመጣው ቶታል ሎድ ስንት አለ ዴድ ሎድ እና ላይቭ ሎድ ማለት ነው 1500 ወደ ኒውተን እንቀይረው። ይሄ ወደ ኒውተን ስንቀይረው ይሄን ያህል ይሆናል ማለት ነው ሲካፈል ለአለወብል ስትረስ። አለወብል ስትረሳችን ስንት ነው የተሰጠን ማለት ነው እዚህ ጋር 12 ኒውተን ፐር ኤምኤም ስኬር ማለት ነው። ስለዚህ እዚህ ጋር ስንት ይመጣል ማለት ነው ይሄ ስናካፍለው ማለት ነው ስንት ይመጣል 125,000 ሚሊሜትር ስኩዌር ይመጣል ማለት ነው። ኤሪያው ይሄን ያህል ይመጣል ማለት ነው። ስለዚህ አሁንም ድረስ ኤሪያ ብቻ ነው ያገኘነው እንጂ ቤሪንጋችን ስንት በስንት እንደሆነ አላወቅንም ማለት ነው። ስለዚህ ቤሪንጋችን ኤሪያ ከተሰጠንና ቤሪንጋችን ስንት በስንት እንደሆነ ለማወቅ ይሄኛውን አንደር ራዲካል እናስገባዋለን ማለት ነው። ስለዚህ ኤሪያ አንደር ራዲካል ስንት ማለት ነው 125,000 ኤምኤም ስኩዌር ይሆናል ማለት ነው። ስለዚህ ኤሪያችን ስንት ይሆናል ማለት ነው ይሄ ከአንደር ራዲካል ስናስወጣው ማለት ነው 354 ኤምኤም ይሆናል ማለት ነው። ስለዚህ ምንድነው የሚሆነው ማለት ነው ይሄ ቤሪንጋችን ስለዚህ 354 መጥቷል ማለት ነው። ስለዚህ 354 ከመጣ እኛ በራሳችን ምን እናደርጋለን ማለት ነው እዚህ ጋር 350 በ350 ነው ቤሪንጋችን ብለን ስለዚህ 350 ዊድዝ እና ሌንግዝ ይሆናል ማለት ነው። የኛው ዊድዝ ካል የኛውን ሌንግዝ ይሆናል ማለት ነው። ስለዚህ ምን አድርገናል ማለት ነው እዚህ ጋር ሌንግዛችን አግኝተናል። የቤሪንጉ 350 ኤምኤም ነው። ዊድዛችን አግኝተናል እዚህ ጋር ስንት ነው ማለት ነው 350 ኤምኤም ነው። ቲክነሳችን የቤሪንጋችን አግኝተናል ስንት ነው 78 ኤምኤም ነው ማለት ነው። ስለዚህ ቤሪንጋችን ሲሰራ በዚህ ሳይዝ መጠን ወይም በዚህ ሳይዝ ይሰራል ማለት ነው። ስለዚህ ኤሪያ ካገኘን በቀላሉ ሌሎቹ ሌንግዝ እና ዊድዙን ማግኘት እንችላለን ማለት ነው። ከዛ ቀጥለን ምን እናያለን ማለት ነው ሆሪዞንታል ሙቭመንት። ሆሪዞንታል ሙቭመንቱ ማክሲማሙ ምን ያህል ነው፣ እንዴት ነው ካልኩሌት ማድረግ የምንችለው የሚለውን ቀጥለን እናያለን ማለት ነው። እንቀጥል። ቀጥታ ወደ ሆሪዞንታል ሙቭመንት ካልኩሌሽን ከመግባታችን በፊት ሆሪዞንታል ሙቭመንት አፌክት ሊያደርጉት የሚችሉት ነገሮች ወይም ሆሪዞንታሊ ሙቭ የሚያደርገው ብሪጅ በምን ምክንያት ነው የሚለውን አንደኛው እና ዋነኛው ሙቀት ነው፣ ቴምፕሬቸር ነው። ስለዚህ አንድ ስትራክቸር ቴምፕሬቸር ከመጠን በላይ ቴምፕሬቸር ካለ ኤክስፓንድ ያደርጋል። በጣም ሞቃታማ ቦታ ሲሆን ኤክስፓንድ ያደርጋል። በዛ ልክ ደግሞ ቅዝቃዜ ሲኖር ደግሞ ኮንትራክት ያደርጋል ማለት ነው። ስለዚህ ቴምፕሬቸር ትልቅ ኢፌክት አለው እዚህ ሆሪዞንታል ሙቭመንት ላይ ማለት ነው። ከዛ ቀጥሎ ክሪፕ እና ሽሪንኬጅ ነው። ያው ተመሳሳይ ነው፣ ወደ ቴምፕሬቸሩ ይጠቃል። ነገር ግን ከጊዜ አንጻር ክሪፕ እና ሽሪንኬጅም በጣም ትልቅ ዋጋ አለው ሆሪዞንታል ሙቭመንት ላይ ማለት ነው። ስለዚህ ከዛ ቀጥሎ የምናየው ምንድነው ላይቭ ሎድ ነው ማለት ነው። ላይቭ ሎድ ላይ ትልቅ ቦታ አለው ለሆሪዞንታል ሙቭመንት ማለት ነው። ከዛ ቀጥሎ በአራተኛ የምናየው ምንድነው ሴስሚክ ዞን በሆነበት ቦታ ላይ አብዛኛው ጊዜ ሆሪዞንታል ሙቭመንት ካልኩሌት ስናደርግ የግድ ያ ካልኩሌሽን ላይ ሆሪዞንታል ሙቭመንት ሲሰራ ያ ሴስሚክ ዞን ከሆነ ቦታው ኤርዝኩዊክ የግድ ኮንሲደር ማድረግ አለብን ማለት ነው፣ ካትታለን ማለት ነው። ስለዚህ ሆሪዞንታል ሙቭመንት ስንሰራ ማለት ነው ኮንሲደር ማድረግ ያለብን እነዚህ ናቸው ማለት ነው። ስለዚህ እንዴት ነው ሆሪዞንታል ሙቭመንት ካልኩሌሽን የሚሰራው የሚለውን እናያለን። ስለዚህ ሆሪዞንታል ሙቭመንት ለምሳሌ ቶታል ሆሪዞንታል ሙቭመንታችን ሆሪዞንታሊ አንድ ስትራክቸር ወይም አንድ ብሪጅ ሆሪዞንታሊ እዚህ ጋር ከሆነ ስለዚህ ወደዚህ ሆሪዞንታሊ ሙቭ ሊያደርግ ይችላል፣ ከዛ ደግሞ ይመለሳል። ስለዚህ ሙቭ ሊያደርግ ይችላል፣ ይመለሳል። ይቺ ሆሪዞንታል ሙቭመንት የምትባለዋን ባክና ፎርዝ
የሚሄድበት ነገር ማለት ነው እቺ። ስለዚህ ሆሪዞንታል ሙቭመንቷ አንደኛው የቴምፕሬቸር ነው፣ ዋነኛው እና ትልቁ ቴምፕሬቸር ነው። ከዛ ደግሞ የላይቭ ሎድ አለ፣ ከዛ ደግሞ የሽሪንኬጅ አለ ማለት ነው። የነዚህ ቶታል ከዛ ደግሞ ያው ኤርዝኪውክ አለ። ይሄን ኔግሌክት ማድረግ ነው፣ እንደየቦታው ይለያያል ማለት ነው። ስለዚህ የኛው ያን ያህል ኢፌክት የለውም። ነገር ግን ትልቁና ዋነኛው ቴምፕሬቸር የሚባለው ነው ማለት ነው። ስለዚህ በዋነኝነት አሁን እኛ የምናየው ምንድን ነው ማለት ነው፣ በቴምፕሬቸር የሚፈጠረውን ሆሪዞንታል ሙቭመንት እናያለን ማለት ነው። ጥያቄው ላይ ካያችሁት ምን ይላል እዚህ ጋር ማክሲማም ሆሪዞንታል ሙቭመንት ዲዩ ቱ ቴምፕሬቸር ይላል። 12 ሚሊ ሜትር ተሰጥቶናል። በሙቀት ምክንያት ሙቀት በሚጨምርበት የሚፈጠረው ሙቭመንት ሆሪዞንታሊ ድልድዩ ሙቭ ሲያደርግ 12 ኤምኤም ነው ማክሲማም 12 ሚሊ ሜትር ብቻ ነው ሙቭ ማድረግ የሚችለው። ከዛ በላይ ከመጣ ምንድነው የሚሆነው ማለት ነው፣ የግድ ዲዛይናችን ማስተካከል አለብን ማለት ነው። ስለዚህ እዚህ ጋር ለማወቅ ያህል ቶታል ሆሪዞንታል ሙቭመንት የቴምፕሬቸር የላይቭ ሎድ የሽሪንኬጅ እና ሴስሚክ ዞን ሲሆን ደግሞ የኤርዝኩዌክ ድምር ናቸው። ኤርዝኩዌክ እዚህ ጋር ኔግሌክት እናደርጋለን። ዋነኛውና ትልቁ ቴምፕሬቸር ስለሆነ ቴምፕሬቸር እንዴት ነው አፌክት ማድረግ የሚችለው ሆሪዞንታል ሙቭመንት የሚለውን ቀጥለን እናያለን። ስለዚህ እንዴት ነው ሆሪዞንታል ሙቭመንት በቴምፕሬቸር ማግኘት የምንችለው የሚለውን እኔ መጀመሪያ እዚህ ጋር ተሰጥቶናል፣ ኦልሬዲ ተሰጥቶናል። ማክሲማም ሆሪዞንታል ሙቭመንት ዲዩ ቱ ቴምፕሬቸር ብለው 12 ኤምኤም ሰጥቶናል። ነገር ግን እዚህ ጋር ጊቭን ስለሆነ ነው። ስለዚህ 12 ኤምኤም ማክሲማም ይሄ ከሆነ ኤራ ላይ አይተን ለምሳሌ ከ6 ሆሪዞንታል ሙቭመንቱ ማለት ነው ከ6 እስከ 20 ቢለን ሆሪዞንታል ሙቭመንቱ ከ6 እስከ 20 ኤምኤም ነው ካለን ለምሳሌ ታይፕ ኦፍ ብሪጅ አይተን ማለት ነው የብሪጁ አይነት አይተን ከ6 እስከ 20 ነው ካለን ሆሪዞንታል ሙቭመንቱ እዚህ ጋር 12 ኤምኤም አለ 12 ኤምኤም። ስለዚህ ምንድነው ማለት ነው ይሄ ብሪጅ ሴፍ ነው ማለት ነው። ማክሲማሙ ይሄ ከሆነ የተሰጠን ማክሲማም ሆሪዞንታል ሙቭመንት ይሄ ነው ከተባለ ይሄኛው ምንድነው ማለት ነው ሴፍ ነው ማለት ነው። ስለዚህ ግን ምን ማድረግ አለብን ማለት ነው እዚህ ጋር እንዴት ነው በቴምፕሬቸር ምክንያት መምጣት የሚችለው ካልኩሌሽኑ እንዴት ብሎ ነው 12 ኤምኤም ለምሳሌ የመጣው የሚለውን እንደ ኤግዛምፕል ጨምርላችሁ እዚህ ጋር ለምሳሌ ብሪጃችን አይነቱ ኮንክሪት ነው እንበል። ምክንያቱም እዚህ ጋር ስንሰራ በቴምፕሬቸር የሚፈጠረውን ሆሪዞንታል ሙቭመንት ለማወቅ ማለት ነው ኮኤፊሽንት ኦፍ ተርማል ኤክስፓንሽን ታይምስ ምን እናደርጋለን ማለት ነው የኮንክሪት ማለት ነው ኮኤፊሽንት ኦፍ ተርማል ኤክስፓንሽን ቅድም ኮንክሪት ነው ያልኳቸው ለዛ ነው ኮኤፊሽንት ኦፍ ተርማል ኤክስፓንሽን ፎር ኮንክሪት ማለት ነው ታይምስ ስፓን ሌንግዛችን ታይምስ ቼንጅ ኢን ቴምፕሬቸር ማለት ነው። እዚህ ጋር ነው አሁን ቴምፕሬቸር የሚያስፈልገን ትልቁና ትንሹ አቀናንሰን ዴልታ ቴምፕሬቸር ስናገኝ ማለት ነው እዚህ ጋር ካልኩሌት ማድረግ እንችላለን። ለምሳሌ ዴልታ ቴምፕሬቸራችን 40 ዲግሪ ሴንቲግሬድ ነው። ሌንግዙ ብሪጃችን ስፓን ሌንግዙ 30 ሜትር ነው። ለምሳሌ እዚህ ጋር እንደ ኤግዛምፕል የወሰድኩት ማለት ነው። በቴምፕሬቸር ምክንያት ወይም በሙቀት ምክንያት ምን ያህል ነው ሆሪዞንታል ሙቭመንት ሊፈጥር ይችላል የሚለውን ካልኩሌሽኑን ለማሳየት ነው እዚህ ጋር እየሞከርኩ ያለሁት ማለት ነው። ስለዚህ ኮኤፊሽንት ኦፍ ተርማል ኤክስፓንሽን ለኮንክሪት ያለው ለቅድም ኮንክሪት ያልነው ስትራክቸሩ ለምንድን ነው ማለት ነው ኮንክሪት ሲሆን ስቲል ሲሆን ይለያያል ኮኤፊሽንት ኦፍ ተርማል ኤክስፓንሽን ማለት ነው። ስለዚህ ይሄኛው 10 ሬዝ ኔጌቲቭ 6 ይሄኛው ስፓን ሌንግዙ ስንት ነው 30 ሜትር ሲባዛ በስንት ነው ዴልታ ቴምፕሬቸር 40 ዲግሪ ሴንቲግሬድ ይሄ በዚህ ይጠፋል። ስለዚህ እዚህ ጋር ስንት ይመጣል ማለት ነው 0.0144 ሜትር ይመጣል ማለት ነው። ይሄኛው ወደ ኤምኤም ስንቀይር 14.4 ሚሊ ሜትር ይመጣል። ስለዚህ በሙቀት ምክንያት ይሄን ያህል ነው ወደ ጎን መንቀሳቀስ የሚችለው ብሪጁ ማለት ነው። ይንቀሳቀሳል 14 ሚሊ ሜትር ያህል ሙቭ ያደርጋል ይንቀሳቀሳል። የተሰጠን ማክሲማም ሆሪዞንታል ሙቭመንት በሙቀት ምክንያት ይሄኛውን ከዲዛይን አይተን ኤራ ላይ አይተን ሴፍ መሆኑ አለመሆኑ ቼክ ማድረግ የምንችለው ነገር ነው ማለት ነው። ይሄ ቀላል ነው ማለት ነው። አሁን ሆሪዞንታል ሙቭመንት ካልኩሌት ለማድረግ በምን አይነት መንገድ ነው ካልኩሌት ማድረግ የምንችለው የሚለውን ነገር እናያለን። በምን አይነት ፎርሙላ ነው ካልኩሌት ማድረግ የምንችለው የሚለውን ቀጥለን እናያለን ማለት ነው። ኦኬ አሁን ተመልሰናል ማለት ነው። ስለዚህ ቶታል ለምሳሌ በቃ አሁን መያዝ ያለባችሁ ፎርሙላ ይሄኛውን ነው። ሆሪዞንታል ሙቭመንት ካልኩሌት ማድረግ የምንችልበት ፎርሙላ ሼር ዲፎርሜሽን ነው። ሼር ዲፎርሜሽን ይችኛዋ ፎርሙላ ማለት ነች ፒኤል ኦቨር ጂኤ የምትለዋን ፎርሙላ መያዝ ነው ማለት ነው። ስለዚህ እዚህ ጋር ጊቭን አለን። ለምሳሌ ቅድም ካልሰጠዋችሁ ቅድም አልተሰጠም እንትን ላይ ጥያቄ ሲሰጣችሁ ሆሪዞንታል ፎርስ እዚህ ጋር አልተሰጠም ነበር አይደለ? ስለዚህ ሆሪዞንታል ፎርስ እዚህ ጋር ወይም ሆሪዞንታል ሎድ 100 ኪሎ ኒውተን ብዬ እንደ ኤግዛምፕል አምጥቼዋለሁ። ሆሪዞንታል ሎድ ካልኩሌት ማድረግ እንዴት ነው ካልኩሌት የሚደረገው የሚለውን ማወቅ ከፈለጋችሁ ኮሜንት ላይ ጻፉልኝ ማለት ነው፣ እናያለን በሰፊው። ስለዚህ ሆሪዞንታል ሎድ 100 ኪሎ ኒውተን ሰጥቶናል። ሌንግዝ ወይም ሄይት ኦፍ ረበር 60 ኤምኤም ነው። ቅድም ካልኩሌት ያረግናት 60 ሚሊ ሜትር የምትለዋ የራበሯ ብቻ የፕሌት ትተን ማለት ነው። ሼር ሞድለስ 0.8 ነው።
ኤሪያችን 125 ነው የመጣው ማለት ነው። ስለዚህ ሆሪዞንታል ዲስፕሌስመንታችን ስንት ነው የሚለው ሆሪዞንታሊ ዲስፕሌስ የሚያደርገው ይሄ ብሪጅ ምን ያህል ነው የሚለውን አሁን እኒ ቶታሊ ማለት ነው። ስለዚህ ቶታል ሆሪዞንታል ሙቭመንት እኒ አሁን እዚህ ጋር ስንት ነው ያለን? እቺ ፒ የምትለው ሆሪዞንታል ሎድ ነች 100 ሲባዛ ኒውተን ማለት ነች። እቺ ሲባዛ በስንት ኤል ማለት ምንድነው ብያችኋለሁ? ቲክነስ ኦፍ ረበር ነው 60 ኤምኤም ኦቨር ሽር ሞድለስ ስንት ነው የተሰጠን? ከላይ ቅድም የተሰጠን ማለት ነው። ሽር ሞድለሳችን 0.8 ነው ኒውተን ፐር ኤምኤም ስኩዌር ማለት ነው። ስለዚህ 0.8 ኒውተን ፐር ኤምኤም ስኩዌር ነው ሲባዛ ኤሪያ 125 ሺህ ኤምኤም ስኩዌር። ስለዚህ ሆሪዞንታል ሙቭመንታችን ብሪጁ በቃ ቶታሊ ሆሪዞንታል ሙቭመንት መንቀሳቀስ የሚችለው ምን ያህል ነው የሚለውን አሁን ካልኩሌት አድርገን እንዲህ ማለት ነው። ስለዚህ እዚህ ጋር ስንት ይመጣል ማለት ነው? 60 ኤምኤም ይመጣል ማለት ነው። ስለዚህ ምንድነው ቢሪንጋችን እስከ 60 ሚሊሜትር ሆሪዞንታል ሙቭመንት ነው መፍቀድ የሚችለው ማለት ነው። ስለዚህ ከ60 ኤምኤም በላይ ከሆነ ቢሪንጉ ራሱ ዲሞሊሽ ሊያደርግ ይችላል፣ ብሪጁ ኮላፕስ ሊያደርግ ሊፈርስ ይችላል ማለት ነው። ስለዚህ ቢሪንጋችን እስከ 60 ሚሊሜትር ነው ሬዚስት ማድረግ የሚችለው ማለት ነው። ስለዚህ ማክሲማም ሆሪዞንታል ሙቭመንታችን ይሄ ነው። ይሄኛው ከየት መጣ ካላችሁኝ ጠቅላላ የቴምፕሬቸር የሽሪንኬጅ የምን ተደማምሮ የሚመጣውን ቶታል ሆሪዞንታል ሙቭመንት ከዚህ መብለጥ የለበትም ማለት ነው። እና እዛ አንድ ቲፕ ልጨምርላችሁ። ምንድነው አሁን ለምሳሌ ሆሪዞንታል ሙቭመንታችን ሪኮመንዴሽን ለምሳሌ ከ5 ሆሪዞንታል ሙቭመንታችን ከ5 መብለጥ አለበት ከ20 ማነስ አለበት የሚል ለምሳሌ እንደ ሪኮመንዴሽን ቢሰጥና ወይም ስፔሲፊኬሽን ላይ ቢኖር ለምሳሌ ሆሪዞንታል ሙቭመንታችን ስንት መጣ? 4 መጣ። አንዱ ብሪጅ ላይ ደግሞ ካልኩሌት ስናደርግ ሆሪዞንታል ሙቭመንታችን ከ20 በላይ መጣ። ስለዚህ ምንድነው የምናደርገው የሚለው ጥያቄ መነሳቱ አይቀርም እዚህ ጋር። ስለዚህ ሆሪዞንታል ሙቭመንቱ ከ5 በታች ከሆነ ምንድነው ማለት ነው እዚህ ጋር የምናነሳው ኮንሴፕት ምንድነው ማለት ነው እዚህ ጋር ኤክስፓንሽን ጆይንት። ስለዚህ ሆሪዞንታል ሙቭመንቱ ከ4 በታች ከሆነ ከ5 በታች ከሆነ ለምሳሌ ምን ይሆናል ማለት ነው? ቢሪንጉ ራሱ ሬዚስት ማድረግ ይችላል ማለት ነው። የሚመጣውን ሁሉም ነገር ሆሪዞንታል ሙቭመንቱ ምኑ ቢሪንጉ ሬዚስት ማድረግ ይችላል ራሱ ማለት ነው። ለምሳሌ በዛ ሬንጅ ውስጥ ከሆነ ማለት ነው እንጂ ሆሪዞንታል ሙቭመንቱ ከዛ በላይ ከሆነ ይሄኛው ኮላፕስ ሊያደርግ ይችላል። በዛ ሬንጅ ለምሳሌ 16 ወይም 15 ቢመጣ ምንድነው የምናደርገው ማለት ነው? እዚህ ጋር ኤክስፓንሽን ጆይንት እንጠቀማለን። እዚህ ጋር እንጠቀማለን አንጠቀምም? ለምን ያስፈልገናል? ምክንያቱም ይሄኛው ራሱ ሬዚስት ሊያደርገው ይችላል ማለት ነው። በዚህ ሬንጅ ከመጣ ግን ምን እንጠቀማለን ማለት ነው? ኤክስፓንሽን ጆይንት እንጠቀማለን ማለት ነው።